ጋይስ ዶናልድ ትራምፕ እጃቸውን ከኢትዮጵያ ላይ እንዲያነሱ የሚጠይቅ ሰላማዊ ሰልፍ ሊደረግ መሆኑን እየሰማ እንገኛለን። ይህን ሰልፍ የሚያደርጉትም ድንቅ ኢትዮጵያውያንና እንደዚሁም የፓን አፍሪካ አቀንቃኝ የሆኑ አፍሪካውያን ወንድሞቻችን እንደሆኑ መረጃው ተሰምቷል። ይህ ሰልፍም የሚደረገው ታዲያ በጆሃንስበርግ ደቡብ አፍሪካ እንደሆነ ተነግሯል። ጉርሻ ፔጅ መረጃ እንደሚያሳየው ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብና በኢትዮጵያ ሉዓላዊነት ላይ የሰነዘሩትን ንግግር በመቃወም በጆሃንስበርግ ከተማ በሚገኘው ታሪካዊ የኔልሰን ማንዴላ አደባባይ ታላቅ የተባለ የኖ ሞር ሰልፍ ለመጥራት ዝግጅታቸውን ማጠናቀቃቸውን ገልጸዋል ብለዋል። ሰልፉ ዋና ነጥቦችን ስገልጽላችሁ ኢትዮጵያ በአባይ ወንዝ ላይ ያላትን የተፈጥሮ ባለቤትነትን የሚጋፋ ማንኛውም የውጭ ጣልቃ ገብነትን አለመቀበል፣ እንዲሁም የህዳሴ ግድብ ግንባታ የገንዘብ ምንጭን በተመለከተ በፕሬዝዳንት ትራምፕ የተሰጠውን የተዛባ መረጃ ማውገዝ፣ ከዚህ ባለፈም ኢትዮጵያ በቅርቡ የኒውክሌር ኃይል ማመንጫ ይፋ ባደረገችበት ማግስት አፍሪካን ለማወክ የሚደረጉ እንቅስቃሴዎች የማንቂያ ደወል በመሆን መመከት የሚል ሐሳቦችን እንደተጠቃለሉበት ይህ የጉርሻ ፔጅ መረጃ አሳይቷል። እናንተ በዚህ ሰልፍ ላይ ምን ሐሳብ አላችሁ? ሐሳባችሁን በኮመንት አሳውቁ።